በጠላት ተከብቤ ምኖር ሰው እንደሆንኩ ራሴን አውቃለሁ። ከመቼ መቼ ወደቀ ብሎ እንደሚያጨበጭቡብኝ አውቃለሁ። ከመቼ መቼ አፈረ፣ ከመቼ መቼ ተበላሸበት ብሎ የሚጠብቅ ስንት ሰው አለ መሰለ። ግን ለነፍሴ ነግራታለሁ፣ ለነፍሴ ነግራታለሁ። እህል የሰጠሁት አፈር ሲመልስ፣ ወርቅ የሰጠሁት ጠጠር ሲመልስ፣ ሰዎች ሪስፖንሳቸው ሌላ ሲሆን ለምን ባዶነት ይሰማኛል? አንኮንዲሽናል የሆነ አፍቃሪ የእግዚአብሔር የታማኝነት ስሙ ነው ተስፋ። ገብቷል? ውጭ ሀገር ከባህር ማዶ የሚኖር የምጠብቀው እጅ የለም። ሀገር ውስጥም ይረዳኛል ብዬ ኤክስፔክት የማደርገው ባለስልጣን የለም። ኢትዮጵያ ውስጥ እንደሆነ ወይ ካልበለጡ ወይ ካልሞትክ አያዝኑልህም። ከቆምክ ሰው ከሆንክ ብዙም ሰው አይደሰትም ባንተ። ለምን ይከፋል? ለምን ባዶነት ይሰማሃል? ለምን ያለ መፈለግ ስሜት ይሰማሃል? በፍጹም ይሁኝ አይኔ ውስጥ ይሁኝ። ሌዊ የሚባል ማቴዎስ የሚሉት ቀራጭ መቅረጫው ላይ ቁጭ ብሎ ይቀርጣል። እና ቀራጭ ደግሞ የኃጢአተኞች ሁሉ ምሳሌ ነው። እንደዚህ ቀራጭ ስላላረከኝ አመሰግናለሁ የሚባልበት ነው። ትዳር የሌለው ገንዘቡን መጠጥ ቤት የሚጨርስ እየቀረጠ ያለ የኔ ጌታ በዛ ሲያልፍ አየውና እና ተከተለኛል። የኔ ጌታ ሊሰራብ ኩሙሌቲቭ ጂፒኤን አይ ባክግራውንድን አይ ድምሩ ውጤትን አይ ትላንትናን አይ አገልጋይ ሊያረግህ በክብር ሊገልጥህ ባንተ ህይወት ሊሰራ የትላንት ድምሩ ውጤትን አይፈልገውም እሱ። ስለምን ተስፋ ትቆርጣለህ? ማንን እንደጣለ ይጥለኛል፣ ማንን እንደረሳ ይረሳኛል። ማን ወድቆ እንደቀረ እኔ ወድቄ እቀራለሁ። የአገሬ ልጆች አይዟችሁ፣ እህቶቼ አይዟችሁ፣ ወንድሞቼ አይዟችሁ። ይቺ ሀገር ለእናንተ የሚሆን ስራ ባይኖራትም እግዚአብሔር ግን ከዘላለም ዘመን በፊት እኔና እናንተን ለሚበልጥ ስራ ለከበረ ስራ ፈጥሮናል። ኤፌሶን መጽሐፍ እሱ ነው የሚናገረው። ሃሌሉያ አሜን። አንተ ጎበዝ እልሃለሁ ተነስ፣ አንተ ጎበዝ እልሃለሁ ተነስ። ተስፋ ጻፉ፣ የመኖር ጉልበት ነው። ስለዚህ ነገር ስማችሁን አስገቡና ለዮናታን ገና ተስፋ አለ በሉ። የራሳችሁን ስም አስገቡ። እኔ ስለዚህ ነገር ለዮናታን ገና ተስፋ አለ ብዬ ጽፋለሁ። ተስፋ መቁረጥ እምነት የለሽ መሆን ነው ብራዘር። ተስፋ መቁረጥ እምነት የለሽ መሆን ነው። ጻፉ። ተስፋ ነገን የምትወስንበት የመንፈስ ኃይል ነው። ነገ ጠላቶቼ እንዳሰቡልኝ ለምን ይሆናል? እንዳሰቡብኝ ነገን መወሰን ያለብኝ እኔ ነኝ። ተስፋ ነገን የምትወስንበት የመንፈስ ኃይል ነው። ተስፋ የእምነትና የፍቅር መያዣ ነው። ነገን የምትወስንበት የመንፈስ ኃይል ነው። ይሁኝ ነኝ በትላንትና ተይዤ የጠላቶቼን ወሬ ሰምቼ ነገ ለምንድነው በለቅሶ በምሬት በድህነት ዋላ በመቅረት በከንቱ ህይወት የሚደመደመው? ለምን ይደመደማል? ለምን ይደመደማል? ነገን የምትወስንበት ነው ተስፋ መቁረጥ። ተስፋ መቁረጥ ጾታ አይመርጥም፣ የትምህርት ደረጃ አይመርጥም፣ ስፍራ አይመርጥም። አሜሪካ በለው ኢትዮጵያ፣ አውስትራሊያ በለው አፍሪካ፣ ተስፋ መቁረጥ ቦታ አይመርጥም። አንተ ኢትዮጵያ ስለተወለድክ አይደለም ባዶነት ስሜት የሚሰማ ሰው እንዴት ክርስቲያን ሆኜ ተስፋ ልቆርጥ ቻልኩ ማለት የለበትም። ጻፉ። ሰው እንዴት ክርስቲያን ሆኜ ተስፋ ልቆርጥ ቻልኩ ማለት የለበትም። በብርቱ እየጸለየ በመልካም ቅላጼ እየዘመረ በስልት እያሸበሸበ ተስፋ ሊቆርጥ ይችላል። ተስፋ መቁረጥ ማንም ሊረዳው በማይችል የነፍስ ድካም፣ ነገን በመጥላት ዛሬን ለመኖር አቅም ማጣት ነው። ይሁንማ እኔን ማንም ሊረዳው የማይችል የነፍስ ድካም። አጠገቦችሽ ሰዎች አሉ፣ ቤተሰብ አለ፣ ወንድም እህት አለ፣ ጓደኛ አለ። ይስቃሉ፣ ይጫወታሉ፣ ይበላሉ፣ ይጠጣሉ፣ ይገባሉ፣ ይወጣሉ። አንቺ ግን ነፍስሽ ደክማለች፣ አንተ ግን ነፍስ ደክሟል። ማንም ሰው ባይደዌ ከገጠመ ውድቀት በላይ ከፍተኛ ጉዳት የሚፈጥርብህ ማንም ሊረዳው የማይችል የነፍስ ድካም ውስጥ ሲኖር፣ ከዛስ ማንም ሊረዳው በማይችል የነፍስ ድካም ነገን በመጥላት ዛሬ ለመኖር አቅም ማጣት። ተስፋ መቁረጥ ዛሬን ለመኖር አቅም ማጣት። ብዙ ሰው ነገን ለመኖር አይፈልግም፣ ዛሬን ለመኖር ደግሞ አቅም ቢሞት ነው የሚፈልገው። አንድ አይነት ህይወት ሰልችቶት በተስፋ መቁረጥ ጊዜ ጻፍ። በተስፋ መቁረጥ ጊዜ በፍጹም እልህ አትጋባ፣ አትድረቅ። በቃ ምንም አልተሰማኝም አይም ኦኬ ኢትስ ኦኬ ምናምን አትበል። በቃ just accept it። በቃ አትድረቅ፣ እልህ አትጋባ። ከማንም ጋር
እልህ አትጋባ፣ ደግሞ አትድረቅ፣ ሀገር ለቃ አትጥፋ፣ ራስህን አታጥፋ። ምክንያቶችና ሰበብም አታብዛ፣ አትዘርዝር፣ አታብዛ። ምክንያቶችና ሰበብም አትደርድር። ምንም አያረግልህም። በቃ የምደረድረው ምክንያት እኔ እኮ ምናምን እያልሽ የምትደረድሪው ምክንያት ምንም አያረግልሽም። መስሪያ ቤቱ ነው፣ ዘመዶቼ ናቸው፣ አጎቴ ነው፣ አክስቴ ነች፣ ኤክስ ገርል ፍሬንድ፣ ኤክስ ቦይ ፍሬንድ አትደርድር። መንግስት ነው ምን አትበል። በቃ ተወሱ፣ አታብዛ። የተስፋ መቁረጥ መፍትሄዎች ብላችሁ የመጀመሪያው ከተስፋ መቁረጥ ነፃ መውጣት ከፈለክ የመጀመሪያው የተስፋ መቁረጥ መፍትሄው ስለ እግዚአብሔር አስብ። ጻፉ። አንደኛ ስለ እግዚአብሔር አስብ። ጳውሎስ በቆሮንቶስ መጽሐፍ ላይ ሲናገር እንደዚህ ይላል፣ የርህራሄ አባት። ጻፉ። በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 3 ላይ የርህራሄ አባት የመጽናናት ሁሉ አምላክ ይላል። አየህ፣ እግዚአብሔር የርህራሄ አባት ነው። ይራራል፣ ለልጁ ይራራል፣ ላንተ ይራራል። ደክሞት ነው ይላል። አቅቶት ነው ይላል። እግዚአብሔር ይራራል። ስለ እግዚአብሔር አስብ። እኔ ነኝ። ስለ ሰው ካሰብክ ታራለህ። ባለ ጊዜ ጠቀምካቸው፣ ባጣ ጊዜ ፊታቸውን ሲያዞሩ፣ ባለ ጊዜ አለሁላችሁ ያልካቸው፣ በተበላሸብህና ነገር በወደቀ ጊዜ ጭራሽ ስልካቸውን እንኳን ለማንሳት ሲከብዳቸው ስለነሱ የምታስብ ከሆነ ታራለህ። በተስፋ መቁረጥ ጊዜ ማሰብ ያለብን ስለ እግዚአብሔር የርህራሄ አባት። ከዛ ጳውሎስ እንደዚህ ይላል፣ የመጽናናት አምላክ ይላል። ጻፉ። የመጽናናት አምላክ። መጽናናት ማለት ኃይልን የሚያሳድር ማለት ነው። መጽናናት የሚለው ሶፍት የሚያቀብል ማለት አይደለም። አይዞሽ እያለ ጀርባሽን የሚመታ አምላክ አይደለም። ኃይል የሚሰጥ፣ ከገባበት እንድትወጣ ኃይል የሚሰጥ፣ ከተያዝክበት እንድትወጣ ኃይል የሚሰጥ የመጽናናት አምላክ። ስለ እግዚአብሔር አስብ። እግዚአብሔር ቅጥቅጥ ሸምበቆን አይሰብርም፣ የሚጤሰውን ጧፍ አያጠፋም። ስለ እግዚአብሔር አስብ። ጻፍ። ምሕረቱ ለዘላለም ነውና። ሃሌሉያ። ምሕረቱ ለዘላለም ነውና። ስለ እግዚአብሔር አስብ። ሩሩ ነውና። ስለ እግዚአብሔር አስብ። ምሕረቱ ለዘላለም ነውና። ስለ እግዚአብሔር አስብ። ስለ ሰጠው የተስፋ ቃል የታመነ ነው እግዚአብሔር። በልጅነት አደርጋለሁ ያለ፣ ሳትወለድ ገና በትንቢት አደርጋለሁ ያለ፣ የገባልህ የተስፋ ቃል ሳይፈጸም አይቀርም። እግዚአብሔር ስለገባው ተስፋ ታማኝ ነው። ከኔ ጋር ናችሁ? እሺ ስሙኝ። ስለ እግዚአብሔር አስብ። ሩሩ ነው፣ አጽናኝ ነው፣ ታማኝ ነው፣ ምሕረቱ ለዘላለም ነው። ሁለተኛ ከተስፋ መቁረጥ ነፃ መውጣት ከፈለክ ሁለተኛው ከሁኔታዎችና ከሰዎች ላይ አይንህን አንሳ። አይኖችን ሰዎች ላይ ካደረክ ጻፍ። ቀጥልና አይኖችን ሁኔታዎች ላይ ካደረክ ሁኔታው ያጠፋል። አይኖችን ሰዎች ላይ ካደረክ ደግሞ ሰዎች አለመቻልህን ነው የሚነግሩህ። ጻፍ። አንደኛ ስለ እግዚአብሔር አስብ። ሁለተኛ አይኖችን ከሁኔታዎችና ከሰዎች ላይ አንሳ። አይኖችን ከሰው ላይ አንስተ፣ ከዘመድ ላይ አንስተ፣ አገር ውስጥም ቁጭ ሀገርም ካለው ሰው ላይ አንስተ፣ ከሁኔታ ላይ አንስተ። በቃ ጴጥሮስ መስጠም የጀመረው አይኑን ከጌታ ላይ ሲያነሳ እንደሆነ አስታውስ። ሶስተኛ አመስግን። ምስጋና ጀምር ብራዘር። ይሄኝ ነኝ ከባባድ የህይወት ቻሌንጅ ሲገጥመኝ ምን እንደማረግ ልንገርህ። እኔ የሆነች መዝሙር አለችኝ፣ እሷን ከፍታለሁ። እሷ ምስጋና ጀምር። ጻፉ። ምስጋና ወይም ማመስገን ማመን ነው። አሁን ያለበት ሁኔታ እንደምትወጣው ታሪክ እንደሚሆን ጻፉ። ምስጋና የማመናችሁ ማሳያ ነው። አንዳንዶቻችሁ እኮ የምትታገሉት የእናንተን ብቻ እንዳይመስላችሁ የቅምቅም አይነቶቻችሁን የድህነትና የኋላ ቀርነት ትግል እኮ ነው። እነግርሃለሁ፣ ጌታ ምስክሬ ነው። ዘሮችን ታሪክ የሚቀይር ቅባት ያገኛል። የዘሮችን ታሪክ የሚቀይር ክብር ያገኛል። እግዚአብሔር ታሪክን ይቀይረዋል። ይሄው እኔ መልእክት አለኝ ዛሬ። እንደውም በዚህ በሁለተኛ ዙር በዚህ ቀን ላይ ትንቢት እናገራለሁ። እዚህ ቤት ያላችሁ ብዙዎቻችሁ የምድሪቷን ታሪክ ቀያሪ ትሆናላችሁ። የትውልዱን ታሪክ ቀያሪ ትባላላችሁ። እግዚአብሔር እንደ ኃያል ከፊታችሁ ይወጣል። ምድሪቷን አሳልፎ ይሰጣችኋል። መልካም ወጣት ሲደርስ ነገር ይፈልጉኛል። መልካም ወጣት ሲደርስ ይቋጫው። በቃ አመቱን ሙሉ ሲሰሩ የነበሩትን ነጠላ መልካም ወጣት ሲደርስ ነው የሚቋጩት። እንዲህ ያደረጉ መልካም ወጣት በየሚዲያው ይወጡና መዳናንም ደግሞ እንደዚህ ያለኝ በቀደም ለታ ከአሜሪካ እየመጣሁ ያለ እንደዚህ ያለኝ እንደ ገለባ አረኳቸው አለኝ። እግዚአብሔር ይመስገን። ይኸውልህ ወሬያቸውን እግዚአብሔር አምላክ ለንፋስ ሰጠውታል። በደንብ አንተ አሜን በልጩና ወሬያቸውን ለንፋስ ሰጠውታል። ይኸውልሽ የሆነ ጓደኛ ሲከዳ ሲጠውሽ፣ ሪሌሽንሺፕ ሲበላሽ፣ ትምህርት ሲበላሽ፣ ስራ ሲበላሽ፣ የሆነ ምናምን ነገሮች ሲበላሹ በር ዘግተሽ አስረሽ ኦ ማይ ጋድ በኢየሱስ ስም በቃ ነገር ከዚህ በኋላ በኢየሱስ ስም ና ሄረዛታ
ኤፍሬም አለሙ ሻሸመኔ ለአገልግሎት መጣና እኔ ያኔ ሻሸመኔ ነኝ አገልጋይም አይደለሁም እኛ ቸርች ሊያገለግል መጣና ሆቴል አድርሰው ተባልኩኝ ዘማሪ ኤፍሬም ሊያገለግል መጥቶ ከዛ በሱ መኪና ገብቼ ሆቴል ላደርሰው ሲሄድ መሪውን ይዞል ኤፍሬም አለሙ ውሰደን ወደ አውሮፓ ውሰደን ወደ ሳውዝ አፍሪካ ውሰደን ወደ ዓለም ሁሉ ውሰደን ይላል አሃ እቺ ብለው ነው ለካ መሄዱት አልኩ እቺ ብለው ነው መሄዱት አገልጋዮቹ ኦኬ ያልኩልን እኔ ራሴ መሪ ይዤ ውሰደን የኔ አባት ውሰደን ወደ አውሮፓ ወደ አሜሪካ ከዚህ በፊት አሜሪካ ሄዳለሁ ብዬ ንብረት ሸጬ ምናምን በቃ ሄዳለሁ ብዬ ተነሳሁል እግዚአብሔር እንደዚህ ያለኝ ተረጋጋ አለኝ ጠብቀኝ ነኝ ስደተኛ ሆነ ለመሄድ ያሰብክባት ሀገር መልእክተኛ አድርጌ ልካለሁ አለኝ ምን ሆነ ነው አንተ ተስፋ መቆርጠው እንዴ ራቀልድ በእናት አንተ ተስፋ መቆረጥ ያለበት በተስፋ መቆረጥ በራሱ ላይ ነው ጻፍ ተስፋ መቆረጥ ያለበት በራሱ በተስፋ መቆረጥ ላይ ነው ጻፍ በራሱ በተስፋ መቆረጥ ላይ ነው ተስፋ መቆረጥ ያለበት ምን ስለሆነ ነው ተስፋ የምትቆርጠው አንተ የአውቶቢስ ቲኬት መሰለ እንዴ ዝም ብለህ የምትቆርጠው ሄደ ዝም ብለህ ሄደ 800 ብር የምትገዛው ቲኬት መሰለ እንዴ ተስፋ መቆረጥ ዝም ብለህ የምትቆርጠው በራሱ በተስፋ መቆረጥ ላይ ተስፋ ቆርጫለሁ ብለህ ጻፍ ራሱ ተስፋ መቆረጥ ራሱ ሲያይ አንተ ከፈለገ ተስፋ ምን ስለሆነ ነው አንተ ተስፋ መቆረጥ አልቀረበትም አልመሸም ገና ጠዋት ነው ጻፍ አልመሸም የፈለከውን ነገር አካል ለማልበስ ያሰብክበት ቦታ ለመምጣትና ለመድረስ አልመሸም ገና ጠዋት አልመሸም ገና ማለዳ ወንድሜ ገና ማለዳ ወዳጄ ማመስገን መዋጋት ነው ጻፍ መዋጋት ነው አየህ ተስፋ እንድትቆርጥ የሚዋጋ አጋንንት አለ እነሱ ላይ መልሰ ባክፋየር ታረጋለህ በማመስገን የሚዋጉን ትዋጋቸዋል እና በተስፋ መቁረጥ ጊዜ አንተ ማድረግ ያለብህ ምስጋና ነው መጀመሪያ ያለብህ ባዶነት ሲሰማ ብቸኝነት ሲሰማ ምናምን ፕሬዝ ጋድ ሃሌሉያ እሺ በተስፋ መቁረጥ ጊዜ አራተኛ ጸልይ አቤት ደግሞ ስትጸልይ ይወለ በታማኝነት ጸልይ ስትጸልይ በታማኝነት ጸልይ 1000 ብር የሚያስፈልግ ከሆነ 1100 ብር አትጠይቅ 2000 ብር የሚያስፈልግ ከሆነ 4000 ብር አትጠይቅ በታማኝነት ጸልይ ስትጸልይ ቱ ዘ ፖይንት ጸልይ በቃ በታማኝነት ጸልይ ቀጥላ ጻፍ ስትጸልይ በቀጥታ ጸልይ እንዲ ሊማ አርገ ዝም ብለህ ጸልይ እንደዚህ ጠመዝማዛ ጸሎት አትጸልይ በቀጥታ ጸልይ ስትጸልይ በቃ ጸልይ ለምሳሌ አሜሪካ መሄድ ከፈለክ ጌታ ሆይ አሜሪካ መሄድ ፈልጋለሁ ብለህ ጸልይ እንጂ በአሜሪካ ላሉ በጨለማ ላሉ ሰዎች ደርሰላቸው ዘንድ ምናምን አትጸልይ በቃ ዛ ጌታ ሆይ ታሪካቸው ይቀየር ዘንድ ምናምን አትበል ቀጥታ ደብሮኛል የሀገር በቃ መሄድ ፈልጋለሁ በል አለቀ እግዚአብሔር ቤት እንዲሰጥ መጸልይ ከሆነ በቃ አሪፍ ቤት ስጠኝ ብለህ ጸልይ መብት ነው አሪፍ ቤት ስጠኝ ጌታ ሆይ ብለህ የቤት ለቤት ፕሮግራም ማረግበት ቤት ክብርህ የሚገለጥበት ቤት ምን ሆነ በቃ መብታችሁ እኮ መጸለይ ቀጥታ ጸልዩ ስትጸልዩ ቀጥታ ሌላው ሶስተኛ ስትጸልዩ እዛው ጋር በፍቅር ጸልዩ አንዳንዶቻችሁ ስትጸልዩ በድብድብ ነው የምትጸልዩ በድብድብ ወይ ውረድ ወይ ፍረድ እያለ የታለ ክንድ የታለ ኃይል ምናምን እያለ በፍቅር ጸልዩ እንጂ አባቴ ብላችሁ ፋዘር ብላችሁ ፋዘር yes thank you father lord jesus I thank you ምናምን ብለህ በፍቅር ጸልይ አንዳንድ ሰው ሲጸልይ ያስፈራራል በሰባቱ መቅረዝ መካከል እየተመዘገዘገ ማንም ሊቀርበው የማይችል ታላቅ ብርሃንና አንተን ውስጥ ያለ አይኖቹ እንደ እሳት ነበልባል እግሮቹ እንደ ጋለ ናስ ደረቱን በወርቅ መታጠቂያ ታጠና እግዚአብሔር ሆይ ኮንዶሚኒየም ቤት ስጠኝ ይላል ከዛ ሄድ ይሁሉ እንዴት ተመዘገዘከው ኮንዶሚኒየም ቤት ቀጥታ ጌታ ሆይ እኔ ቤት ያስፈልገኛል በቃ ኪራይ ቤት ሰለቸኝ በፍቅር ነው መጸለይ ያለ ጸልይ ስትጸልይ ደግሞ እዛው ጋር ጻፍ አትፈታተነው እግዚአብሔርን አትፈታተነው ከቀኑ 6 ሰዓት ከ00 እንድትመጣ ምንም አትበል ለምን ትፈታተና እንደው አንተ አባቴ ኮን አምላኬ ኮን ቀይ ልጅ የቀይ ዳማ ምን አትበል ለአንተ እሱ ዛ ከለር ሳያፈላልግልም አይገኝም እንዴ ራስህ አታፈላልግም እንዴ ገና ወደ ጉባኤ የምትገባው የመጀመሪያዋ ሴት ሚስቴ ነች ምን አትበል ለምን ትፈታተነዋለህ ትልቅ ሴትዮ ይገቡልሃል ለምን ትፈታተናለህ እግዚአብሔር አሁን አንዳንድ ሰው ደዘር በቃ አልጠራኝም እኔን በቃ እኔ ልጅ አይደለሁም እንደውም ካምባ ነው ባክ አረጋል ነግሬያለሁ ባክ አረጋ አረግ ባክ ለምን ማረጋ አይደለም እንደፈለካት ነው የምፈልግ አትፈታተነው ስትጸልይ ቀጥታ ጸልይ አሁን አንዳንዶቻችሁ ራሱ ጸሎት ጸልዩ ምናምን ስላችሁ አትጸልዩ እና የሆነች ልጅ ለምን እንደማትጸልዩ ስላት እዚህ ጸሎት ጽፈ ስጠኛለች ጸሎት ጽፈ እንዴት እንደሚጸልይ ስለማለት ጽፈ ስጠኝ ምን ማለት መሰለህ እኔ ለፍቅረኛ የጻፍኩት እንደብዳቤ እሷ ስሟን ቀይራ ለፍቅረኛዋ እንደመላክ በይ እሺ ማለት ምን ይኸውልህ ስማኝ እኔ ስትጸልይ እግዚአብሔር መግቢያ የለውም አይልህም መግቢያ የለውም ዝም ብለህ እንዴት ትገባለህ አይልህም ዝም ብለህ ትገባለህ አይልህም እግዚአብሔር ከፈለከው ጸልያን እንዴት ማለት ብትፈልግ ከምስጋና ጀምር ብትፈልግ ከተቋሞ ጀምር ከዚህ ጀምር ከወገቡ ከፈለከው ጀምር ብቻ አንተ ጀምር እንጂ እግዚአብሔር አምላክ ፕሮቶኮል አያሳስበው በጣም የቃል ጥበብህ በቃ አሰካክተ እንደ ፀሐይ ብርሃን እንደ ጨረቃ ድምቀት እንደ ከዋክብት ፈንጥቆ እንደ ወገግታ ተዘርግቶ እንደ ባህር ተንጣሎ ምናምን ይያልክ መጸለይ አይጠበቅብህም አንተ
በቆልጣፋ አንደበት እንደፈለክ ጸልይ። አንተ ስትጸልይ ግን እግዚአብሔር ይሰማል። አለቅ ደግሞ ይገርማል። ለዚህ ጥሩ ምሳሌ ልንገር። ልጄ እኔ በጣም ልጅ በነበረ ጊዜ ስጋ ሲፈልግ ጉዙ ነው የሚለው። እኔ አባቱ ይገባኛል። ጎረቤት አይገባውም። ግዛ ነው ይመስል እግዚአብሔር እንደፈለክ አውራ ይገባዋል። በቃ ደክሞሽ ሁሉ ጌታ ሆይ ይገባዋል። እንኳን አይደለም ዝማሬሽ ዝምታሽ እንኳን የመዝሙር ያህል ነው ለአባትሽ። ስለዚህ ሳትፈታተን ጸልይ በቃ እንጂ በፎርሙላ አጽል። ሌላው አምስተኛ ከተስፋ መቁረጥ ነፃ መውጣት ከፈለግ ለሌሎች በረከት ስለመሆን አስብ። ለሌሎች ሰዎች ችግር ልትሆንባቸው ትችላለህ፣ ግን እኮ ሌሎች አሉ እኮ በአንተ ምክንያት በጣም እግዚአብሔርን የሚያመሰግኑ ሰዎች አሉ። ለሌሎች በረከት መሆንህን አስብ። በረከት መሆንሽን አስቢ። ለሌሎች ለልጆችሽ እናት ነሽ እኮ፣ ለእህቶችሽ እህት ነሽ፣ ለቤተሰቦችሽ ልጅ ነሽ። ለማንም ዋጋ ላይኖርሽ ይችላል። ዋጋ ግን ያንቺን ዋጋ ግን የሚያውቁ ሰዎች አሉ። አየሽ፣ ሌላውን ጉዳይ ብቻ ለምን ይሰማሻል አንቺ? አሁን አንዳንዱ ወንድሜ ስማኝ፣ ለብዙዎች በረከት መሆኔን አስባለሁ ከዛ ቀጥላለሁ እንጂ የሆነ ፈልፈልቱ በትባለኝ አቅጣጫ ብቻ አሉታዊ በሆነ አቅጣጫ ብቻ ህይወትን አላይ። እዛው ጋር እንደዚህ በሉ፣ ቅንፍ ሰሩና አሉታዊ በሆነ አቅጣጫ ህይወትን አትመልከት። አሉታዊ በሆነ አቅጣጫ ህይወትን አትመልከት። ዛሬ ድንቅ ጊዜን ያሳልፍነዋ። ፕሬዝ ጋድ። ደስ ያለው ሰው ፕሬዝ ጋድ። አሁን ዛሬ ከዚህ ቤት ስትወጡ እንዴት ብላችሁ የምትወጡት? እስቲ ቀና በሉ። እስቲ ቀና የአገሬ ልጆች ቀና ስትሉ እኮ ነው የሚያምርባችሁ። አያቶቻችሁ ራሳቸው ነገስታት እኮ ናቸው። እስቲ ቀና በሉ። እስቲ በቃ ነገስታት ናቸው እኮ አያቶቻችሁ። አዎ የአገሬ ቀና ስትሉ ራሱ የሚያምርባችሁ። ጌታ ጠንበለል እኮ ነው የምትመስሉ። የምች መዳን ጌታ ፕሬዝ ጋድ። የሆነ ዝም ብለህ አትጥመልመል። ምን አትበል። እሺ ስድስተኛ ከቅይማት ልብ ውጣ። ሰባተኛ አቅምህን አትመካ። ከፍ አድርጉ እስቲ እጆቻችሁ። እኔ በሉ እስቲ አዲስ ሰው ነኝ በሉ እስቲ። ነፃ ሰው ነኝ በሉ እስቲ። እኔ በሉ እስቲ ደስተኛ ሰው ነኝ በሉ እስቲ። እኔ በሉ እስቲ በተስፋ መቁረጥ ላይ ነው ተስፋ የቆረጥኩት በሉ። ጌታ ይባረክ።